የበለጠ አዋጭ ወይም ትርፋማ የሆነው የንግድ ሱቆችን ከሞሎች ላይ መግዛት ወይም ከተለያዩ ቦታዎች ላይ መግዛት ወይስ ደግሞ ከአፓርታማ በአንድ ሳይት ላይ ብዙ የመኖሪያ ቤቶችን ከሚገነባ የሪል ስቴት ተቋራጭ መግዛት ነው አዋጭ የሆነው? ለማን? ለሚገዛው ሰው ማለት ነው። ከሞል ላይ ወይም ከተለያዩ ቦታዎች ላይ የንግድ ሱቆችን የሚገዛ ሰው ዲፔንድ የሚሆነው በሞሉ ወይም የሚገዛበት ቦታ ላይ ያለው ፖፑላሪቲ ነው ማለት ነው። ለምሳሌ ሞል ከሆነ ሞሉ ታዋቂ መሆን አለበት። ሞሉ ታዋቂ ካልሆነ እዛ ቦታ የሚመጡ ሰዎችም በጣም ውስን ይሆናሉ። ትራፊኩ የወረደ የቀነሰ ይሆናል ማለት ነው። በዚህ ሳይድ ደግሞ ወደ አፓርትመንት ሳይድ ላይ ያሉትን ደግሞ ስናይ ሁሌም ቢሆን ትራፊክ አለ። ደንበኞቻችን ምንድነው? ነዋሪዎቹ ናቸው። በሺዎች የሚቆጠሩ እዛው የሚኖሩ ሰዎች አሉ። ከእንደገና ደግሞ እነሱን ለመጠየቅ የሚመጡ አሉ። ከእንደገና ደግሞ ለገበያው ፐርፐዝ ብቻ ብለው የሚመጡ ሰዎችም አሉ። በጣም ቫራይቲ የሆነ በጣም ብዙ አይነት ሰው፣ ቋሚ ደንበኛም አዲስ ደንበኞችም ወደዛ ቦታ ይመጣሉ ማለት ነው። ይህ ማለት ትራፊኩን ብዙ ያደርገዋል፣ ፕሮፊታብል ላይ ያደርገዋል፣ ገቢውንም ጥሩ ያደርገዋል። ለሚያከራየው ሰው ያንን ቦታ ጥሩ ትርፋማ ያደርገዋል ማለት ነው። ሞሎቹ ላይ ደግሞ ስናይ ብዙ ጊዜ ሞሉ ላይ ወይም ያ ቦታ ላይ ዲፔንድ ይሆናል። ሲቀጥል ደግሞ ሲዝናል ናቸው የሚመጡት ወይ ቅዳሜና እሁድ ወይ በዓል ላይ ነው ብዙ ጊዜ ትራፊክ የሚኖረው። ከዛም በተረፈ ዊክዴ ላይ ከሰኞ እስከ ዓርብ ላይ ያለውን ብዙ ሞሎች ቀዝቀዝ ብለው ብዙም አየር የለም ሲባል እንሰማለን እና አፓርትመንት ላይ ግን ይህ ስጋት አይኖርም። ኮምፒቴሽኑን ደግሞ እኔው ሞሎች ላይ ኮምፒቴሽኑ ሀይ ይሆናል። ወደ አፓርትመንቶቹ ደግሞ ስንመጣ ቫራይቲ የሆነ ፕሮዳክት እና ሰርቪስ ፕሮቫይድ ስለሚደረግ ብዙ ፕሮዳክት እና ሰርቪሶች ስለሚኖሩ ኮምፒቴሽኑ ሎ ይሆናል ማለት ነው። ሞል ላይ ግን ተመሳሳይ ምርቶች ሊበዙ ይችላሉ። ስለዚህ መጨረሻ ላይ ሞሎች ትንሽ ሪስኪ ያደርጋቸዋል፣ ወይም ሌሎች የንግድ ሱቆች ቦታ ላይ መግዛት ትንሽ ሪስኪ ያደርገዋል። ለምን? ደንበኞቻችን እንዴት ወደኛ እንደሚመጡ አናውቅም። ትንሽ ሪስኪ ያደርገዋል። ሲዝናል መሆናቸው ሪስኪ ያደርገዋል። ገቢው ከፍ ዝቅ ነው የሚለው፣ ስቴብል የሆነ ገቢ ላይኖር ይችላል። አፓርትመንት ላይ ስናየው በጣም ብዙ ሺህ ጎብኚዎች ይኖራሉ። ነዋሪዎችም አዲሶችም ደንበኞች ሊኖረን ይችላል። እና አከራየው ብንል እንስራበት ብንል አትራፊ የሚያደርገን አፓርትመንቶቹን ነው ማለት ነው። እንደዚህ አይነት አፓርትመንቶችን መግዛት የምትፈልጉ ከሆነ አሁን ላይ እኛ አያቶች በሲኤምሲ ሳይታችን በተለያዩ ካሬ አማራጮች የንግድ ሱቆችን እየሸጥን እንገኛለን። እነዚህ የንግድ ሱቆች መግዛት የምትፈልጉ ወይም የበለጠ መረጃ ማወቅ የምትፈልጉ ስለነዚህ የንግድ ሱቆች ታች ባለው ስልክ ቁጥር መደወል ትችላላችሁ። በዚህም ቪዲዮ ላይ አስተያየት ያላችሁ የትኛው ነው ሞር ተመራጭ የንግድ ሱቆችን ከሞሎች ወይም ከተለያዩ ቦታዎች መግዛት ወይስ ደግሞ ብዙ ቤቶችን አፓርትመንቶችን ከሚገነባ የሪል ስቴት ተቋራጭ መግዛት? የእናንተን ሀሳብ ከሁለት አንዱን ኮመንት ላይ ጻፉልኝ። ቪዲዮ ላይክ አድርጉት። እናመሰግናለን።